ሰላም ጤና ይስጥልኝ። እንዴት ናችሁ? የተወደዳችሁ የትህትና ቲቪ ቤተሰቦች ሰላም ናችሁ? በያላችሁበት የዓለም ዳርቻ ሰላም ይዛላችሁ። ዛሬ ደግሞ ውፍረታችን በጣም በአጭር ጊዜ ወይም ደግሞ ቦርጫችን በጣም በአጭር ጊዜ መቀነስ ለምንፈልግ በሙሉ እጅግ በጣም ተወዳጅ የሆነ በጣም አሪፍ እርግጠኛ ሁኜ 100% የተረጋገጥኩበትን ውህድ ይዤላችሁ መጥቻለሁ። ተወዱታላችሁ። ምንም ሳይድ ኢፌክት የሌለው ነገር ነው። በጣም ቀላል፣ ሁሉም ነገር ከቤት የሚገኝ ነው። ሁሉ ጊዜ እንግዲህ እንደተለመደው መሰራላችሁ ከቤት በሚገኙ ነገሮች እናንተ ውጭ ላይ ገዝተን ይሄን አምጥተን ይሄ እንደዚህ ብለን ከዚህ ተገንቶ ነው ከዚህ የታናገኛለን እንዳትሉ ከቤት ውስጥ ባለው ነገር እንዴት ሰርተን በቀላል መንገድ ቦርጫችን በጣም በቀላል መንገድ ነው ቦርጭን የሚያጠፋው። ስለዚህ በጣም አሪፍ መንገድ ነው። ሁለት መንገዶች ናቸው እና ሁለቱን መንገዶች በቀላል መንገድ አሁን በአጭር ደቂቃዎች አሳያችኋለሁ። ከእናንተ የሚጠበቀው ቪዲዮ እስከ ፍጻሜ ድረስ ማየት ነው። በመጀመሪያ ጊዜ ለዩቲዩብ ቻናሌ አዲስ የሆናችሁ ወይም ደግሞ ዛሬ ገና የመጣችሁ ካላችሁ ትህትና እባላለሁ። እንኳን ደህና መጣችሁ። ውፍረትን ስለመቀነስ፣ ስለ ውፍረት መጨመር፣ ስለ ቦርጭ ማጥፋት እንዲሁም ደግሞ ስለ ጸጉራችን፣ ስለ ፊታችን፣ ስለ ተለያዩ ውበታችን በተመለከተ እንዲሁም ደግሞ ለየት ያለ አንዳንድ ቪዲዮ ይዤላችሁ የምመጣ ነኝ ማለት ነው። ስለዚህ ለዚህ ቻናል ወዳችሁ ፈቅዳችሁ ፈቃደኛ ከሆናችሁ ቻናሌን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ነባር የሆናችሁ ወይም ደግሞ ከዚህ በፊት የነበራችሁ ደግሞ እንኳን ደህና ቆያችሁ። ያው አዲሶች ሰብስክራይብ ካደረጋችሁ በኋላ ቪዲዮ ስለቅ በመለቅ ሰዓት ሙሉ መረጃ እንዲደርሳችሁ የደወል ምልክቱን በማጥቆር ያው ቤተሰብ ትሆናላችሁ። ሼር ማድረግ እንዳትረሱ አደራ። ቪዲዮውን ከወደዳችሁት ላይክ አድርጉኝ፣ ኮሜንት አድርጉልኝ። ተጠቅማችሁ ለውጥ ያመጣላችሁ እንዲሁም አሳዩኝ። መልካም። አሁን በቀጥታ እንግዲህ ብዙ ወሬ ሳላበዛ ወደ ቪዲዮ እንሄዳለን። መልካም ጊዜ፣ መልካም ቆይታ። ከዛ ላይ በተረፈ ደግሞ ጥያቄ መጠየቅ የምትፈልጉ በሙሉ ኮሜንት ላይ አንደኛ አስቀምጡልኝ። ሁለተኛ ላይ ደግሞ በውስጥ መስመር ጥያቄ መጠየቅ ለምትፈልጉ ኢንስታግራም ላይ ትህትና ቲዩብ የሚል እና ፌስቡክ ላይ ደግሞ ትህትና ቲዩብ የሚል ፔጅ አለ። በሁለቱም ቦታ ላይ ወይም ደግሞ ቲክቶክ ላይ ከሁሉም ቦታ ላይ ትህትና ቲዩብ የሚል አለ። ያው ልክ ዩቲዩብ ላይ እንደተጻፈው በእንግሊዘኛ ብቻ አለላችሁ። ስለዚህ ያው በዛ ጋር ገብታችሁ በውስጥ መስመር ጥያቄ መጠየቅ ትችላላችሁ፣ የምትፈልጉትን ነገር ማለት ነው። ኤኒዌይስ ወደ ገደለው እንሂድና አሁን በመጀመሪያ ጊዜ ውፍረታችን ለመቀነስ ወይም ደግሞ ቦርጫችን ለማጥፋት በጣም ቀላል የቤት ውስጥ ወድ ነው የሚያስፈልገና ሁለት አይነት መንገድ ነው የምንሰራው። አሁን በመጀመሪያ አንደኛውን አሳያችኋለሁ። ከዚህ ጋር እንደምታዩት ይሄ ዝንጅብል ነው፣ የተፈጨ ዝንጅብል ማለት ነው። ከዚህ ጋር ዝንጅብል እንግዲህ ሁላችሁም ታውቃላችሁ ብዬ አስባለሁ። ስለዚህ የተፈጨ ዝንጅብል ያስፈልገናል ማለት ነው። ይሄን ያክል አይደለም ያስፈልገን፣ ያው ለማሳየት ያክል ነው እንጂ እኔ ስሰራ ምን ያክል እንደምሰራ አሳያችኋለሁ። አንደኛው ይሄ ነው የሚያስፈልገን። ሁለተኛው ደግሞ ሎሚ ያስፈልገናል ማለት ነው። አንድ ሎሚ ሙሉ ያስፈልገናል። ከዚህ ጋር ደግሞ እንደምታዩት ይሄ በአረብኛ ምስማር ይባላል ወይም ደግሞ ቁርንፉድ ይባላል ማለት ነው። በአማርኛ ደግሞ ቁርንፉድ ነው መሰለኝ በአማርኛ የሚባለው ብቻ በአረብኛ ሚስማር ነው የሚሉትኝ። ከዛ ቁርንፉድ ወይም ደግሞ ቁርንፉድ በአማርኛም ቁርንፉድ ይመስለኛል። ኤኒዌይስ በቃ እስኪ በደንብ ላሳያችሁና ይሄ ማለት ነው። ይሄንን ፈጭተን ነው የምንጠቀመው። ስለዚህ መፍጫ አዘጋጅቻለሁ። ይሄ ለእናንተ እንዳሳያችሁ ይሄ ነው። ይሄው ከዚህ ጋር አለ። ይሄንን ልፈጨው ነው ማለት ነው እኔ አንድ ጊዜ እፈጫለሁ። ስለዚህ አንደኛው መንገድ ይሄ ነው ማለት ነው። ሁለተኛው መንገድ ደግሞ ከዚህ ጋር የምታዩትኝ ቀረፋ አለ። ቀረፋ ማለት ነው። ቀረፋ ወይም ደግሞ ቀረፋ በአማርኛ ይሄ የተፈጨ ቀረፋ ነው አለ። ከዛ ሁለተኛ ደግሞ ይሄ ያልተፈጨው ደግሞ ቁርንፉድ አለ። በሁለቱም መንገድ የተፈጨውን ከነዚህ ሶስቶችን እንዴት አድርጌ እንደምሰራውና እነዚህንም ደግሞ አድርጌ የምሰራላችኋለሁ። ሁለት አይነት መንገድ ነው። ቪዲዮ ከረዘመ ላይ ቀር ሁለት ነገር ልስራላችሁ ብዬ ነው። አሁን አንድ ጊዜ ችንቻ ልፍጫተኝ ድምፁ እንዳይረብሻችሁ አንድ ጊዜ እሺ በቀጥታ ያው ሳይለንት ያረኩታይ ስፈጭ ለእናንተ ድምፁ እንዳይረብሻችሁ ወይም ደግሞ እንዳትረበሹ ብዬ ነው። አሁን የሚያስፈልገን መጥበሻ ነው። በቀጥታ ይሄን አያስፈልገንም ከዚህ በኋላ አነሳዋለሁ ማለት ነው። ስለዚህ እንዲታያችሁ ወደ ሌላ ደግሞ ብዬ ነው። ስለዚህ አሁን በቀጥታ ይሄ ያስፈልገናል አንድ መጥበሻ ማለት ነው። ከዛ ቀጥታ ሎሚውን እንቆራርጠዋለን ማለት ነው። ዝም ብለን እንዲሁ እንዳለ ማለት ነው። በመጀመሪያ መታጠቡን እርግጠኛ ሆኖ እኔ ስላጠብኩት ነው። ያው ምክንያቱም እንደዚህ እንዳለ ስለሆነ የምንሰራው በጣም ቀላል መንገድ ነው። ሁላችሁም ትወዱታላችሁ። ይሄው እንዲታረጉና ሎሚውን
ይሄው እንድታረጋላችሁ ሎሚው ማለት ነው። እንድታያችሁ ብዬ ነው እንግዲህ እስኪ ለማሳየት የሞከርኩ ነው። ኦኬ አሁን ከዚህ ጋር ሎሚውን እንግዲህ እንደምታዩተኝ ሎሚውን አስቀምጫለሁ። ከዚህ ጋር የፈጨውት ቁርንፉድ ወይም ደግሞ ጥቁር ሱፕ ቁርንፉድ ለሚባል ወይም ደግሞ ሚስማር ይሄ ነው ማለት ነው። ስለዚህ አሁን ምን መጠቀም አለብኝ ማለት ነው። ይሄንን እንደምታዩተኝ በትልቁ እንትን ነው እሱ ለምንጠቀም በትልቁ ማንኪያ እሺ አሁን እንግዲህ ከዚህ ጋር ይታያችኋል። እስኪ ፊቱን አዞርኩባችሁ። ከዚህ ጋር አንድ ማንኪያ እወስዳለሁ ማለት ነው። አንድ ማንኪያ ያው አንድ ማንኪያ ሙሉ እወስዳለሁ። ቀጥታ ከዚህ ጋር እጨምረዋለሁ ማለት ነው። ይሄ እንግዲህ ቁርንፉድ ነው። ይግርታ ጥቁር አዝሙድ ልል ነበረ፣ ቁርንፉድ ነው። ከዚህ ጋር ደግሞ አሁንም ይሄ ደግሞ እንትን ነው፣ ዝንጅብል፣ የተፈጨ ዝንጅብል ማለት ነው። የተፈጨ ዝንጅብል የምታደርጉ አንድ ማንኪያ ጨመርኩ ማለት ነው። ስለዚህ ይበቃኛል ማለት ነው። እነዚህ ነገሮች ሌላ ሰዓት ስለምጠቀማቸው አኖረዋለሁ። ምክንያቱም እናንተ በዛ አድርጋችሁ ፈጭታችሁ የተለያየ ሰዓት ላይ ስለሆነ የምትጠቀሙት ማኖር ይኖርባችኋል ማለት ነው። ምክንያቱም አንድ ጊዜ ብቻ አይደለም የምንጠቀመው፣ ዘወትር ጧትና ማታ፣ ጧት ከቁርስ በፊትና ማታ ከራት በኋላ ነው የምንጠቀመው ማለት ነው። ስለዚህ አሁን ይሄ አለ። ስንት ኮብ ውሃ እጨምርበታለሁ፣ ከዛስ ደግሞ ምን አደርገዋለሁ የሚለውን አብረን የምናየው ይሆናል። ይሄው አንድ ብርጭቆ ውሃ አንድ ሙሉ ጨምራለሁ። አሁንም ሌላ አንድ ደግማለሁ። ሁለት ብርጭቆ ውሃ አድርግና ይሄው እንደምታዩት ማለት ነው። ይሄንን በደንብ አድርጌ ለ5 ደቂቃ ያክል አፈለዋለሁ ማለት ነው። በደንብ መፍላት አለበት። በነገራችን ላይ ለጧትና ለማታ ከሆነ የምትጠቀሙት እናንተ አንድ ማንኪያ የተጠቀምኩትን እኔ እናንተ ሁለት ማንኪያ አድርጋችሁ ትጠቀሙታላችሁ። ምክንያቱም ይሄ እኔ ለ1 ሰዓት ብቻ ስለሆነ የምጠቀመው ማለት ነው። ምክንያቱም አንድ ኮብ መጠጣት ይኖርብናል። ስለዚህ ይሄን አፈለዋለሁ። ሌላኛውን ደግሞ ልስራላችሁ እስከዛ። እሺ አሁን እንግዲህ እንትኑ ይፍላ ማለት ነው። ከዚህ ጋር አሁን ያዘጋጀውላችሁ እየፈላ ነው። ይሄኛው እስከሚፈላ ድረስ ደግሞ ይሄኛውን ሁለተኛውን ነገር እሰራላችኋለሁ። ከዚህ ጋር እንደምታዩተኝ የተፈጨ ቀርፈ አለኝ ወይም ደግሞ ይሄ ማለት ነው። ይሄ የተፈጨውን ነው ከዚህ ጋር ያዘጋጀው። ስለዚህ በጣም ሳይበዛ በትንሹ ሚስማር ደግሞ ወይም ደግሞ ቁርንፉድ 10 ፍሬ ይጠቀማለሁ ማለት ነው። 10 ፍሬ ብቻ በመጠቀም 10 በቃ ከ10 ያላነሱ 2 3 4 5 6 ራስ ያለውን እየፈለኩ ስለሆነ ነው። 6 7 8 9 10 ፍሬ ብቻ ማለት ነው። 10 ፍሬ ቁርንፉድ እጠቀማለሁ እነዚህን። ከዛ በኋላ እዚህ ጋር ኮብ ጨምራቸዋለሁ ማለት ነው። ከዛ እሱን 10 ፍሬ ከጨመርኩ በኋላ የተፈጨውን ቀረፋ ደግሞ ምን አደርጋለሁ? አንድ እንትን ሳይበዛ ማለት ነው። ይሄው ግማሽ ማንኪያ ማለት ነው። ግማሽ የሾርባ ማንኪያ ከዚህ ጋር አረጋለሁ። ይሄን ከዚህ ጋር እጨምረዋለሁ ማለት ነው። ይሄን ከጨመርኩ በኋላ ቀጥታ ሙቅ ውሃ አዘጋጃለሁ። ሙቅ ውሃን ያዘጋጃለሁ። ይሄው የሚያቃጥል ነው ሙቅ ውሃው። ትኩስ ውሃ መሆን አለበት ማለት ነው። ወይም ደግሞ ማፍላትም ትችላላችሁ፣ ችግር የለውም ማለት ነው። እንደዚህ እንዳለ ማፍላት ትችላላችሁ የፈለውን ውሃ። እኔ ግን የፈላ ውሃን ያዘጋጀው። የፈላ ውሃ መጨመር ትችላላችሁ። ቀጥታ ይሄን እዚህ ጋር አረጋለሁ ማለት ነው። የኔ ኮቤ ትንሽ ስለሆነ ከሌላ ሙቅ ውሃ ጨምራለሁ። ምክንያቱም ይሄን በደንብ ተዋህዶ ሙቅ ውሃው ይሄንን ነገር እንትን ማለት አለበት፣ ትንሽ መቆየት አለበት ማለት ነው። ያው ሙቅ ውሃ ይኖራችኋል ሁላችሁም ጋር ትኩስ ስለሆነ ነው፣ ይቅርታ። ስለዚህ አሁን እንደዚህ ካረጋችሁ በኋላ ይሄንን ለትንሽ ደቂቃ ያክል እንዳለ ታቆዩታላችሁ። ለትንሽ ደቂቃ እንዳይቀዘቅዝ በጣም ማለት ነው። ቢቀዘቅዝም ችግር የለውም፣ ግን ያው ለእናንተ ስትጠጡ የቀዘቀዘ ነገር ስንጠጣ ሁላችንም አንፈልግም። ለእናንተ ቢቀዘቅዝ ችግር የለውም፣ እንዲያውም ለጨጓራችሁ ተስማሚ ነው የሚሆነው። ትኩሱን ከምትጠጡት የቀዘቀዘ ብትጠጡ ነው የተሻለ። ነገር ግን ትኩሱን ብትጠጡት ችግር የለውም። ኤኒዌይስ ያው እኔ ቀዘቃዛ ነገር አይመቸኝም፣ ትኩስ ነገር ነው የምወድ። እግዚአብሔር ይመስገን ለጨጓራ ደህና ነኝ። እንደዚህ አድርጋችሁ ካቆያችሁት በኋላ ታጠሉታላችሁ። አሁን ከዚህ ጋር እንደምታዩተኝ ይሄው በደንብ እየፈላ ነው ማለት ነው። ስለዚህ ይሄው ይታያችኋል።
ይሄ ለ5 ደቂቃ ያክል እያፈለሁት ነው ማለት ነው። ይሄው ለ5 ደቂቃ ያክል በደንብ ፈልቶ መፍላት አለበት ማለት ነው። ይሄው ይሄኛው ቅድም ያዘጋጀሁት ይሄኛውም ደግሞ አሁን ያፈለሁት ይሄን ይመስላል ማለት ነው። ስለዚህ ከዚህ ጋር አድርጌ ልጨርስላችሁ። ይሄን ይመስላል። አሁን በቀጥታ የሚያስፈልገን የሻይ ማጥለያ ነው ማለት ነው። የሻይ ማጥለያና እንትን ያስፈልገናል ማለት ነው። ኮብ ያስፈልገናል። አሁን በቀጥታ ከዚህ ጋር ይሄኛውን የሰራ ነው እንዳለ ሆኖ ነገር ግን ይሄን ትኩሱን በመጀመሪያ ብናጠለው ትንሽ እስከሚድረስ ብንቆይ ጥሩ ነው። ይሄው እንደዚህ አድርጋችሁ ካጠለላችሁ በኋላ ይሄ የቀረው ይታያችኋል። ስለዚህ ሎሚውን በደንብ እንትን ብሏለኝ፣ በደንብ ምንድን ይባል በስሏለኝ። ጣዕሙንም ሁሉንም ነገር ወደዚህ አምጦታል ማለት ነው። ከዚህ ጋር እንደሚታያችሁ ይሄው የሎሚው ጣዕም በደንብ ነው ከእንትኑ ጋር የመጣ። ስለዚህ አሁን በቀላል መንገድ ለእናንተ እንደከብዳችሁ ለመጠጣት በጣም እንዳያስቸግራችሁ በጣም ቀላል ነገር ተጠቀማላችሁ። እሱ ደግሞ አሁን ከዚህ ጋር እንደምታዩኝ ስኳር አለኝ። ስለዚህ ትንሽዬ ስኳር ሳላበዛ እጠቀማለሁ ማለት ነው። ከዚች ጋር ማንኪያ ያለች እና 1 ማንኪያ ስኳር፣ ምክንያቱም ስኳር መጠቀም የለባቸውም ብዙ፣ ትንሽዬ ሳትበዛ ማለት ነው። በጣም በትንሿ የእንግዲህ የሾርባ ማንኪያዋ ትንሿ ማንኪያ ያለች፣ በትንሿ ማንኪያ ደግሞ ግማሽ። እሱም ደግሞ ጣዕሙ ትንሽ እንደከብዳችሁ ነው እንጂ ባይኖረው ጥሩ ነው። ግን ያው ቶሎ መቀነስ ከፈለጋችሁ ደግሞ ስኳር አትጠቀሙ። ምክንያቱም ስኳር እንደምታውቁት እንትን ይላል፣ ውፍረት ይጨምራል። ውፍረት ለመጨመር በጣም ነው እንትን የሚል። በቃ ይሄ አለቀ። መጠቀም ያለባችሁ ጠዋት 1 ኮብ፣ ማታ 1 ኮብ አድርጋችሁ በእንደዚህ አይነት 1 ብርጭቆ እናንተ በምትፈልጉት በየትኛውም አይነት ማለት ነው። አሁን ይሄኛውን ደግሞ እናጠለውና በቀጥታ እንትን ትታላችሁ ማለት ነው። ይሄንም ተጠቀሙታላችሁ። ሁለት አይነት ነው፣ እናንተ የተሻለ ትመርጣላችሁ ማለት ነው። በቃ ይሄን ይመስላል ማለት ነው። ስለዚህ ይሄንም ሁለቱንም አንድ ላይ ተጠቀሙ የሚል ቃል አልወጣኝም። ነገር ግን ከሁለት አንዱን ማለት ነው። ሁለቱም በጣም አሪፍ ነው። ይሄኛው በጣም አሪፍ ትልቅ ለውጥ አለው በፍጥነት። ይሄኛውም አሪፍ ነው። ግን ያው እናንተ ከሁለቱ አንዱን መረጥ አድርጉና እንግዲህ በጣም በቶሎ ውፍረት እንደምትቀንሱ እርግጠኛ ነኝ። ቦርጫችሁን እንደምታጠፉ እርግጠኛ ነኝ። ትወዱታላችሁ። ያው አስተያየት፣ ኮሜንት ሀሳባችሁን ደግሞ እንደምታሳውቁ የሚሉ እምነት አለኝ፣ የሚሉ ተስፋ አለኝ። ይሄን ይመስላለኝ። ትወዱታላችሁ እርግጠኛ ነኝ። መልካም ጊዜ፣ መልካም ሰዓት ይሁንላችሁ።